በ10 አመት ውስጥ በነበረኝ ኤክስፒሪየንስ ራሴን አግኝቼዋለሁ። ይሄን አይዲያ ወደ አንድ ቦታ ለማምጣት የነበረው ሂደት ምን ይመስላል? በጣም ዲማንድ ነበር፣ አልጠበቅንም። እንደዛ ከአቅማችን በላይ ሆኖ የመለስናቸውም ነበሩ። ከዛ ግን እያሻሻልን ሁለተኛ አመት አሁን ሶስተኛ አመታችን ላይ ነን። ቴክኖሎጂው ካለ ተጠቃሚው ካለ መኪናውን ደግሞ አምጥቶ ገበያ ላይ እንዲሰራ ማድረግ መቻል አለብን። መኪናው በሰዓት መድረሱን መምጣቱን አለመምጣቱን ቼክ እናደርጋለን፣ ኦንላይን ትራኪንግ በማድረግ ማለት ነው። ቢዝነስ ደግሞ ወደንም ጠላን ኔትወርክ ነው። ሰላም፣ ይህ በእሷ ኔትወርክ አዘጋጅነት በሪኒው ካፒታል አስተባባሪነት የሚቀርብላችሁ የእሷ ታሪኮች የተሰኘው ፖድካስታችን ነው። በዚህ ፖድካስት የእሷ ኔትወርክ አባላት ኢትዮጵያዊት ስራ ፈጣሪዎችና ከእውቅ ሴት የቢዝነስ ሰዎችና ስራ አስፈጻሚዎች ጋር ስለ ድርጅቶቻቸው፣ ስለ ቢዝነስ ጉዟቸውና ስለ እሷ ኔትወርክ ቆይታቸው አጠር ያለ ውይይት የምናደርግበት ፖድካስት ይሆናል። ሆስትና አቅራቢያችሁ ደግሞ ሜላት በላይነህ እባላለሁ። የዛሬ እንግዳዬ ካባ በትራንስፖርቱ ዘርፍ ላይ ያለ ቴክኖሎጂን ዋቢ በማድረግ በዋነኝነት ለተማሪዎችና ለሰራተኞች የትራንስፖርት አገልግሎት የሚሰጥ ኩባንያ መስራችና ባለቤት የሆነችው ብሌን ኃይሉ አብራኝ ትገኛለች። ብሌን እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ስንገናኝ የመጀመሪያችን አይደለም። የዛሬው እንግዲህ የፖድካስቱ ርዕስ የሆነው የእሷ ኔትወርክ አገናኝቶናል። ከዛ በፊት ሪኒው ኒንጃ የተለያዩ ፕሮግራሞች ላይ የመሳተፍ እድል አጋጥሞናል። ዛሬ በእንግድነት እንግዲህ አንዳንድ ጥያቄዎች እጠይቅሻለሁ እንደማንተዋወቅ ሆነን። ደስ ይለኛል። ቴንክ ዩ። እሺ፣ ካባ እንዴት ተጀመረ? ስሙ እንዴት ነው የታሰበው? ምን ላይ ይሰራል? እስቲ ጥቂት ስለ ድርጅትሽ ንገሪ። እሺ፣ ብሌን እባላለሁ። የካባ ትራንስፖርት መስራችና ስራ አስኪያጅ ነኝ። ካባ እንግዲህ የተመሰረተው ከተመረኩ በኋላ ለ10 አመት ንግድ ባንክ ሰርቻለሁ። የተወሰነ የቅጥርን እንትን አይቼዋለሁ። እዛ ውስጥ እያለሁ ነው ሳምሃው በ10 አመት ውስጥ በነበረኝ ኤክስፒሪየንስ ራሴን አግኝቼዋለሁ ብዬ አስባለሁ። እና ግን የበለጠ አንዳንዴ ያለ አይደል የሆነ ፖይንት ላይ ስደርሺ የበለጠ ስትሬች መሆን የተለያዩ ነገሮች መሞከር የምትፈልጊበት ሞመንቶች አሉ። ከዛ ውጭ ደግሞ ንግድ ባንክም ስንሆን የተለያዩ ነጋዴዎች ይመጣሉ፣ የቢዝነስ ሰዎች እና የተለያዩ ሀሳቦችን አዳምጥ ነበር እና ሳምሃው እንደነሱ መስራት እንደነሱ ያለውን ኤክስፒሪየንስ ማድረግ ፈልግ ነበር እና ልክ የኮሮና ሞመንት ሲመጣ ታይም አገኘው በደንብ ለማሰብ አንዳንድ ነገሮችን ለመሞከር። ከዛ በኋላ ግን ወደ ቢዝነሱ ተቀላቀልኩ ማለት ነው። ካባ አልነበረም የመጀመሪያ ቢዝነሴ፣ ሌላ ነበረ። 1-2 አመት ኮንስትራክሽን ላይ ሰርቻለሁ ከባለቤቴ ጋር። ከዛ ነው ካባ ትራንስፖርት የመጣ። ካባ ብዙ የትራንስፖርት ኢንዱስትሪ ላይ ያሉትን ጋፖች ወይ ክፍተቶች በማየት የተመሰረተ ድርጅት ነው። እነዚህን ነገሮች እንዴት ለማስተዋል ቻልሽ? ከዛ በኋላ ደግሞ ይሄን አይዲያ ወደ አንድ ቦታ ለማምጣት የነበረው ሂደት ምን ይመስላል? ካባ ሀሳቡን ያደ ነበር የመጣሁት። ሌሎች ከኔ ጋር ያሉ 2 መስራቾች አሉ፣ ልዑልና ናሆም የሚባሉ። እነሱ ናቸው አይዲያውን ያመጡት። እነሱ ከዚህ ሀገር ሌላ ሀገር ነው የሚኖሩት እና እዛ ሀገር ያለውን የፐብሊክ ትራንስፖርት አጠቃቀም ያለውን የትራንስፖርት ኤፊሽንሲ ምናምን ያዩ ነበርና እዚህም ኢትዮጵያ ላይ አዲስ አበባ ላይ ደግሞ ይሄ ነገር ብናየው ብለው እንዲሁ ያስቡት ነበርና ሀሳቡን እዚህ ሲመጡ ስናወራ ሲንሸራሸር ዋይ ኖት ሌትስ ቴስት ኢት የሚለውን ነገር ሀሳቡን አመጡ። እኔም ወደድኩት ሀሳቡን። ያለው ሪያሊቲ ችግሩን ሁላችንም ፌስ እናደርገው ስለነበር ማለት ነው። ቀስ በቀስ ሙሉን ጠቅልዬ ወደ ካባ ገባው። ሀሳቡን ወደድኩት። ያ እንደዛ ነው። ተማሪዎችን ማጓጓዝ ቀላል ነገር እንደማይሆን ገምታለሁ። ያው ሁሉም ህጻን ልጅ የወላጅ ክትትል ይፈልጋል፣ ደህንነታቸው መጠበቅ አለበት። ከመጀመሪያው እስከ መጨረሻው ያው ጠዋት ወጥተው እስከሚገቡ ድረስ ወላጅ ጭንቀት ውስጥ ነው ያለው፣ የትምህርት ቤታቸው ቆይታ እንዳለ ሆኖ ማለት ነው። ምን አይነት የተለዩ ቻሌንጆች አሉት እሱኛው? ምክንያቱም አዋቂዎችን ማመላለስ ያው በራስ ኃላፊነት ነው። ብዙ የተጋነኑ ችግሮች ይኖሩታል ብዬ አላስብም። በሰዓቱ ከተነሳና ከደረሰ ወደ ተማሪዎች ውስጥ ሂደት ምን ላይ ነው ያለው? እንዴት ነው የወላጆች አቀባበል? ዋናው አላማው የካባ የጋራ ትራንስፖርትን
ማዘመን ነው። ላይክ ዲጂታላይዝ ማድረግ ሴፍቲውን የጠበቀ እንደሆነ አፎርደብል እንደሆነ ማስቀጠል ነው። ሶ የጋራ ትራንስፖርት ከሚጠቀሙት አንዱ ደግሞ ተማሪዎች ናቸው። እዛ ላይ የመጀመሪያውን ክፍተት ያየ ነው የተማሪዎች ጋር ነው። ምክንያቱም እንደ ድርጅትም እዛ ላይ የተሰራበት አልነበረም። ብዙ ወላጆች እኔንም ጨምሮ እንቸገራለን ልጆቻችንን በማንና ማንጋ ነው የምንልከው የሚለው ነገር ስቲል መልስ የማያገኝበት ነገር ስለነበርና እኔም በራሴ የተማሪዎቹ እንዲጀመር በጣም ምፈልግ ስለነበረ እዛ ላይ በደንብ ፑሽ አድርጌ እዛ ላይ ማጥናት ጀመርን። ትምህርት ቤቶችን ማናገር፣ ለወላጆች ኩዌሽነር መበተን እና ቻሌንጅ የቱ ጋር ነው በምን መልኩ ብናረገው የሁሉንም ወላጅ ያማከለ ሶሉሽን እንፈጥራለን የሚል ሶ ሴፍቲውን እንዲጠብቅ የአፕሊኬሽኖችን ድራይቨሮች ጋር ያለንን ሪክሩትመንት እና ቬቲንግ ጠንካራ አድርገን እሱን ሰራን። አፕሊኬሽኑ ደግሞ ትራክ ለማድረግ ከምዝገባ ጀምሮ ያለው ነገር ዲጂታላይዝ ለማድረግ ተጠቀምንበት ማለት ነው። ሶ ትምህርት ቤት ጋም ወላጅ ጋም የነበረ ችግር ነው። ያንን ደግሞ በጋራ ሆነን ወላጆችም ልጆቻቸውን ከሚያውቋቸው ከሌሎች ወላጆች ጋር አንድ ላይ መኪኖችን በመመደብ ትራንስፖርቱን መስጠት ጀመርን። የመጀመሪያው አመት በጣም ዲማንድ ነበር፣ አልጠበቅንም እንደዛ ከአቅማችን በላይ ሆኖ የመለስናቸውም ነበሩ። ከዛ ግን እያሻሻልን ሁለተኛ አመት አሁን ሶስተኛ አመታችን ላይ ነን። ኦኬ ሶ ለተመልካቾቹም ግልጽ ለማድረግ የምትጠቀሟቸው መኪኖች በሙሉ አብዛኛው የእናንተ መኪኖች አይደሉም። ሰዎች እጃቸው ላይ ባለ መኪና ነው ይሄን ስራ የሚሰሩት። ከራይድ እና ከሌሎች የራይድ ሄሊንግ ሰርቪሶች ደግሞ ለየት የሚያደርገው ተመርጠው የሚመጡት ሹፌሮች ለልጆች ተስማሚ ካለው የእናንተ የስራ አሰራር ጋር የሚሄዱ ሰዎች ነው የምትጠቀሙት። እና ተማሪዎቹ ከዚህ በፊትም እንደዚሁ ስንነጋገር ከሌላው የተማሪዎች ሰርቪስ የሚለየው እዛው መኪኖች ውስጥ ልጆቹን የሚንከባከቡ ሰራተኞችም አሏችሁ። ስለዚህ እስቲ ስለነሱ ሞር ማብራሪያ ብትሰጪ። እሺ ሶ ያው የተማሪ ሲባል የልጆች ሲባል የመጀመሪያው የሚመጣው ሴፍቲ ነው። ደህንነታቸውን በምን ልናስጠብቅ እንችላለን? ልጆች ናቸው። እዛ ጋር የሚፈጠረውን ነገር አብረዋቸው ሆኖ የሚያይ ሰው ላይኖር ይችላል የሚለውና ሁሉም ወላጅ ያ ነው መጀመሪያ የሚያሳስበው ነገር። ሶ እሱም በምን እንቀርፋለን የሚለው የመጀመሪያው ያው መኪኖቹ እኛ ጋር ልክ እንደ ማንኛውም ራይድ ሄሊንግ እኛ ጋር መጥተው ተመዝግበው በኮንትራት ነው የሚሰሩት። ኮንትራት ይኖራቸዋል። ሁሉ ነገር ያለውን ቼክ ሊስት አሟልተው ነው የሚገቡት። ከዛ ትሬኒንግ ይሰጣቸዋል። ያ የመጀመሪያው ሴፍቲ ዋይዝ የምንጠነቀቅበት ነገር ነው። ከዛ ውጭ ቴክኖሎጂ አለ። መኪናው በሰዓት መድረሱን መምጣቱን አለመምጣቱን ቼክ እናደርጋለን፣ ኦንላይን ትራኪንግ በማድረግ ማለት ነው። ሶስተኛው ደግሞ ሴት ሞግዚቶችን እናሰለጥንና ከልጆቹ ጋር አንድ ላይ ለምሳሌ ሚኒባስ ሊሆን ይችላል፣ ኮስተር መኪኖች ሊሆን ይችላሉ፣ ኢቭን የቤት መኪኖችም ሊሆን ይችላሉ። ባስፈለገበት እንትን ልጆቹ አብሶ በጣም ትንንሽ ልጆች ከሆኑ አብረዋቸው ደህንነታቸውን ሴኪዩር ባረገ መልኩ አብረዋቸው እንዲጓዙ እናደርጋለን። ሶ ያ ፎይታ ይፈጥራል ለወላጆች። እኛም በደንብ ያን ነገር ኮንትሮል ለማድረግ እንትኑ ይኖረናል፣ ሲስተሙ ይኖረናል። ሶ ያንን በደንብ እንትን ብለናል። ፍጥነታቸውን የመኪኖቹን ፍጥነቱን እሱ ትራክ ያደርገዋል አፕሊኬሽኑ። ፍጥነታቸው ኢቭን ላይክ ፍሬንሲዝ ራሱ እዛ ጋር የሚያሳየን ምልክት አለ። አነዳዱን እንትኑን ራሱ ምናልባት ብሌን ወላጅ ስለሆንሽ ራስሽ ይሄን ነገር ስትሰሪው ወላጅ ሆኖ ይሄንን ዲዛይን ማድረግና ወላጅ ሳልሆን ብሰራው ኖሮ ልዩነት ይኖረዋል ብለሽ ታስቢያለሽ? ይኖረዋል ብዬ አስባለሁ። ምክንያቱም አንዳንድ ወላጆች የሚጠይቁን ጥያቄ አለ። በቃ ከልብ እንትን ብለው አብረዋቸውም 2 ቀን 3 ቀን የሚጓዙበት ጊዜ አለ። ሴት ሹፌሮች የሚፈልጉበት ጊዜ አለና ያንን እንደ ፕሮዳክት ሊፈልጉ ይችላሉ። ሲያስፈልጋቸውም ሪኮግናይዝ ማድረግና እዛ ድረስ ሄዶ ኳሊቲ አሹራንሱን መስራት የሆነ ያዝ ኢምፓታይዝ ታረቂዋለሽ እና ይጠቅማል ብዬ አስባለሁ። ወላጅ ስትሆኚ ብቻ የምትረጃቸው ነገሮች ስላሉ ወደ ሰራተኞቹ ሰርቪስ ደግሞ እንሂድ። ሰራተኞቹ እንግዲህ ቢዝነሱ እንደገባኝ ተመሳሳይ ቦታ መነሻና መድረሻ ያላቸው ሰዎች መኪናችሁ አማካይ የሆነ ቦታ ላይ ይጠብቃቸዋል። ወደ ስራ ይወስዳቸዋል፣ ከስራ ደግሞ ይመልሳቸዋል። እስቲ ስለዚህ ፕሮሰስ ንገሪኝ። የሰው ተቀባይነት እንዴት ነው? ያመጣው ለውጥ ምንድነው በሰዎች ህይወት ላይ? እሺ ሁለተኛው ፌዙ የተማሪዎችን
የተወሰነ ያህል እንደሰራ ወደ ሰራተኞች ሄድን። ስቲል የጋራ ትራንስፖርት የሚጠቀሙ ሌላኛው ማህበረሰብ ደግሞ ሰራተኛ ነው ብለን ያሰብነውና ጠዋትና ማታም በጣም የሚቸገረው የሰራተኛው ህብረተሰብ ነው። ሶ ለሰራተኞች ሁለት አይነት አማራጭ አመጣን። የመጀመሪያው ራሱ ካምፓኒው ለሰራተኞች ይሄን እንፈልጋለሁ ብሎ ሲያዘን በሚፈልግበት መልኩ መኪኖቹን ፕሮቫይድ ማድረግ ከዛም አብሮ ቴክኖሎጂውን ፕሮቫይድ ማድረግ ነው። ሁለተኛው ግን ሰራተኞች በራሳቸው በተለያየ ቦታ ተበታትነው የሚሰሩ ግን ወደ አንድ ቦታ ለምሳሌ አሁን የመረጥነው ቦሌና ሜክሲኮ ነው። ወደዛ መጥተው የሚሰሩት ሰራተኞችን እንዴት አድርገን አብረው ሆነው ከሚነሱበት ቦታ አንድ ላይ አንድ መኪና መያዝ ይችላሉ። ኢንፎርማሊም እያረጉት ያለ ነገር ነው። ዲፔንደብል የሆነ ካምፓኒ ደግሞ ያንን ነገር ሰርቭ ቢያደርጋቸው ደስተኛ ሆነው መጠቀም ይችላሉ። ላላስፈላጊ ወጪ መዳረግ አይችሉም። ኦልሬዲ መንዝል የሚከፈላቸውን ሳለሪ ያውቃሉ። ይህን ያለ ትራንስፖርት ብለው የሚያውቁትን ያህል አይነት ኢንካም ምንድነው ወጪ መመደብ ይችላሉ። በኢንካማቸው አፎርደብል በሆነ ወይ ተመጣጣኝ እንትኖችን እናቀርብላቸዋለን። አሁን ያለን በዛ መልኩ ነው። ራሳቸውም ከፍለው ተሳፋሪ መሆን ይችላሉ። መስሪያ ቤታቸውም ባንዴ በብዛት ሰራተኞችን አመላልሱም ብሎ በመስሪያ ቤቱ በእነሱ ስም ይከፍላል። መስሪያ ቤቱ ኢቭን ብዙም ሰራተኛ ባይኖረው ለሶስት ሰራተኛ ራሱ ቢኖረው ለነዛ ሰራተኞቹ ቡክ አድርጎ እንዲጠቀሙ ማድረግ ይችላል። ለብቻው መኪና ሬንት ማድረግ ሳያስፈልገው ማለት ነው። ያም በደንብ ወጪ ቀና ይቆጥብላቸዋል። በጣም የሚደነቅ ሀሳብ ነው። በዚህ አጋጣሚ እኔም ብዙ ጊዜ ለሰዎች እናገራለሁ ወላጆች እንትን ስልና የትራንስፖርት ሰልፍ በተለይ አዲስ አበባና ዙሪያዋ ላይ ላሉ ነዋሪዎች በጣም በጣም አንገብጋቢ ደግሞም ለአመታት የዘለቀ ችግር ነው። አሁን ገና ብዙ መሰራት ያለበት ነገር አለና ለእናንተ ትልቁ ቻሌንጅ አሁን በአሁን ሰዓት ምንድነው? ቢዝነሱ ተስፋፍቶ ደግሞ ብዙ ሰዎችን ማቀፍ ይችላል ብዬ ገምታለሁና እስቲ ስለ ቻሌንጆችሽ ንገሪኝ። በቢዝነስ ዋይዝ አሁን በቢዝነስ ዋይዝ ላለው እንደ ቻሌንጅ አንለውም፣ ግን አሁን ባሉት የመኪና አቅርቦቶች የጋራ የምንጠቀማቸው ኮስተሮችም ባሶችም ሚኒባሶችም ሊሆን ይችላሉ። አሁን ላለን ዲማንድ ወይም ላለንበት የስራ እንትን በቂ ሊሆን ይችላል። ግን የሰው ቁጥርና አሁን ያሉት መኪና ምንድነው ገበያ ላይ ያሉት ይሄን ሰርቪስ እየሰጡ ያሉ መኪና ቁጥር በቂ አይደለም። ያ ነገር እንዲጨምር እንፈልጋለን። እኛም ደግሞ ከአቅራቢዎች ጋር ኢምፖርተሮች ጋር እንደዚህ ትልልቅ መኪና የህዝብ ትራንስፖርት ከሚያቀርቡት ጋር አንድ ላይ ፓርትነር ለማድረግ እየሰራን ነው። በብድርም ተመቻችቶ ሰርቭ የሚያደርጉት ሰፕላየሮች መጨመር አለባቸው። ካለበለዚያ የህዝብ ቁጥር ሲጨመር እና የጋራ ትራንስፖርት የምንጠቀምባቸው መኪኖች መጨመር አለባቸው ቁጥር። አሁን ያለው ከዛሬ ስንት አመት በፊት የነበሩ ናቸው እና ወደዚህም ቢዝነስ የሚገባ ብዙም ሰው የለም የነበሩት ናቸው። ይሄንን ሴክተር አትራክቲቭ ማድረግ እንፈልጋለን። ሰው እዚህ ላይ ኢንቨስት አድርጎ እንደ ኢንካም ማግኛ ኮሚኒቲውንም ሰርቭ እንደማድረግም ለሁለቱም መጠቀም መቻል አለበት። የኛ ፕላትፎርም ያንን ፋሲሊቴት ማድረግ መቻል አለበት፣ ባስ ኦነሮቹንም ተጠቃሚዎቹንም። እሱ ላይ አልፈን መስራት ይጠበቅብናል። እንደ ቻሌንጅ ሳይሆን ግን ልንሰራበት ያሰብነው እንትን ነው። በፖሊሲ ደረጃ ከመንግስትም ሳይድ የትራንስፖርት በጣም ብዙ ጊዜ የሚነሱ ችግሮች አሉ። ለመቅረፍ የተለያዩ አሰራሮች ይተገበራሉ። ይቀየርና ደግሞ ወደ ሌላ አሰራር እንገባለን። የህዝብ ቁጥርም ደግሞ በየዕለቱ በተለይ ወደ አዲስ አበባ ያለው የህዝብ ፍሰት ከክፍለ ሀገሮች በጣም ከፍተኛ ስለሆነ አሁንም ደግሞ ተጨማሪ ሰዎች ኦልሞስት ኤቭሪዴይ በሚባል ደረጃ ይመጣሉ ወደ አዲስ አበባና የእናንተን አቅም ከማሳደግ አንጻር ከዛ ደግሞ መንግስት ደግሞ ይሄን ነገር ቢያግዘን የምትዩ ነገር ይኖራል? ይኖራል ማለት እንደ ካምፓኒ ብቻ ይሄ ነገር ሶልቭ አይሆንም። ምክንያቱም በሀገር በመንግስትም ደረጃ እየተሞከረ ግን ትንሽ ከበድ ያለ ነገር ነው። መንግስት እና ካምፓኒዎች የግል ቢዝነሶች አብረው ተባብረው የሚያደርጉት ነገር ነው። ኢቭን በካባ ብቻ ላይሆን ይችላል። እንዳልኩት አስመጪዎች፣ መኪና አስመጪዎች አብሶ በህዝብ ትራንስፖርት ላይ መሰማራት የሚፈልጉ ሰዎች ይሄ ነገር ፋሲሊቴት ሊደረግላቸው ይገባል። ቴክኖሎጂው ካለ ተጠቃሚው ካለ መኪናውን ደግሞ አምጥቶ ገበያ ላይ እንዲሰራ ማድረግ መቻል አለብን እና አሁንም ያሉት መኪኖችን ሞር ዳታን ተጠቅሞ ቴክኖሎጂን ተጠቅሞ
በጣም የተጨናነቀ ስፍራዎችን አድሬስ ማድረግ መቻል አለባቸውና ለዛ ነገር መንግስት ዳታውን ቢሰጠን እነዚህ ነገሮች ፋሲሊቴት ለማድረግ ኦፕን ቢያደርግ ጥሩ ነው። ግን አንድ ላይ ካልሆነ በሁለቱም ሳይድ ያው ክፍተት ይኖራልና እሱ ላይ አሁንም እየሰራን ነው እኛም። መንግስትም ደግሞ ላይክ አንዳንድ ነገሮችን ክፍት ማድረግ አለበት እስኪሞከርና የሆነ ነገር እስኪታይ ድረስ አንዳንድ ሬጉሌሽኖችን ላላ ማድረግ አለበት። ሶሉሽን ይዞ የመጣ ካምፓኒ ያለውን ነገር ስኪል ለማመደው ድረስ ያ አይ ቲንክ በአንድም አሁን በእናንተም አቅም ደረጃ ከዛ ደግሞ 2 3 4 ሌላም ድርጅቶች ቢገቡበት አሁንም የሚቀር አድሬስ ያልተደረገ ደግሞ ከሌላ ማርኬት እንደሚኖረው ገምታለሁ። ሶ እነዚህ ነገሮች በተለይ በፖሊሲ ዙሪያ እናንተ ማድረግ የምትችሉት ነገር አነስተኛ ስለሆነ ዲማንዱና ሰፕላዩን እያሳያችሁ ራሱ እንትኑን እገዛውን ለማድረግ ይሞከራል። ስለሷ ኔትወርክ ላንሳና ያው ሴት ስራ ፈጣሪ ነሽ አብዛኛውን ጊዜ እንዲህ አይነት ስራዎች ላይ ወይ ደግሞ መንገድ ላይ ያሉ ሰዎችን ለማገዝ የተቋቋሙ ኔትወርኮች አሉ። የሷ ኔትወርክ ያንቺ እይታ ምን ይመስላል? ከተቀላቀልሽ በኋላ ምን አይነት ጥቅም አገኘሽበት? እሺ ሶ የሷ ኔትወርክ ከማንሳታችን በፊት አንድ ማንሳት ፈልገው ነገር አለ። ሶ ምንድነው እንደ ሴት አንተርፕረነር ወይም ነጋዴ ብዙም ቦታ አይኖርም ሄደሽ አንዳንድ ነገሮችን ለመጠየቅ። ከዚህ በፊት አብሶ ደግሞ ነጋዴ ፋሚሊ ከሌለሽ ወይም በዙሪያሽ ሌላ ሰው በዚህ ቢዝነስ ውስጥ የተሰማራ ከሌለ አይተሽ የምትማሪበት ነገር የለምና የመጀመሪያ አመት ሁለተኛ አመት በጣም ከባድ ነበር ለኔ። ምክንያቱም ሁሉም ነገር በትራይ ኤንድ ኤረር ነው የምታውቂው። ሶ ያንን ነገር እንትን ለማድረግ የሆነ ቦታ ሄጄ የምጠይቀው ማወራው ሰው ያንን ኔትወርክ ቢውልድ ለማድረግ ጊዜ ላይኖርሽ ይችላል። እንደ ሴት የሆነ ቦታ ትሰሪያለሽ፣ ከዛ ቢዝነስ ነው፣ ከዛ ፋሚሊ ያለና ልክ የሷ ኔትወርክ አይነት እንትኖችን ሳገኝ ስፔሻሊ የሷ ኔትወርክ ላይ ደግሞ ሴቶች ስለነበረ እና ያንን ኔትወርክ ማድረግ ስለነበር አንድ ያገኘሁት ነገር ኢንፎርሜሽንን አትሊስት በቃ የሆነ ቦታ ሄጄ ኢንፎርሜሽን አገኛለሁ። እዛ ውስጥ ያሉ ሴቶች አንዳንድ ኤክስፒሪየንስ ሼር አደርጋለሁ የሚለው ነገር በአንድ እንትን ውስጥ ታገኘዋለሽ እና ያ ብዙ ጊዜ አይገኝም ወይም በጣም ኮስቲ ነው። በሰው ነው። ቢዝነስ ደግሞ ወደንም ጠላን ኔትወርክ ነው። በኔትወርክ ነው የሚገኘው። ሰው ካላውቅሽ አይሰራም። በቃ እንደዛ ነው። ለብቻሽ ሲስተሙ እንደዛ ነው። ሶ ያ ውስጥ ለመግባት ፍሪ ሆነሽ ሰውም እሺ ብሎ ተቀብሎሽ የምትገናኝበት አንድ አይነት ሜንታሊቲ ሆነሽ ሰዎች መገናኘት ደስ ይላል። ያለሽንም ቻሌንጆች ሼር ለማድረግ የሌላውንም ኤክስፒሪየንስ እና ያንን ያየሁት ጀስት እንደማንኛውም ኔትወርክ ሳይሆን በጣም በቃ ስፈልገው የነበረ ነገር ነው እና ሚስም የምናደርገው ነው። እንደ ሴት እንደዚህ አይነት ቦታዎች መሄድ እንደ ሌክዠሪ ነው፣ አይገኝም ሰዓቱም እንትኑም እና ያንን ክፍተት በደንብ ሞልቶልኛል። ስለዚህ እስካሁን ካለው ልምድሽ በመነሳት አዲስ ስራ ፈጣሪ ለሆኑ ሰዎች በእናንተም ሴክተር ሊሆን ይችላል ሌላ ምን አይነት ምክር ትሰጫለሽ? አዲስ ለሚገቡ የስራ ፈጣሪዎች የመጀመሪያው ነገር እኔ ባረግ ብዬ ድሮ መመኛው ነገር ምንድነው ቢያንስ ከ6 ወር እስከ 1 አመት ሌላ ቢዝነስ ላይ ተቀጥረው ቢሰሩ ላይክ በደንብ ቢዝነስ የሆነ ወይ ስታርታፕ ላይ ወይ ቢዝነስ ኦሪየንትድ የሆነ ድርጅት ላይ ሶ ዳት መጀመሪያ 2 ወር 3 ወር ምን ማድረግ እንዳለባቸው። ምክንያቱም ለምን ሬንት ከፍለው ሰራተኛ ከፍለው ይማራሉ። ሶ ያ ነገር ሜንታሊም ፋይናንሻሊም ፕሪፔር ያደርግሻል። ሶ ከተቻለ አምሶ ተመረቀው ቶሎ መግባት ወደ ግል ቢፈልጉ 6 ወር ቢያንስ ማየት አለባቸው ብዬ አስባለሁ። ያ ብዙ ነገር ኢነርጂሽን ሴቭ ያደርግልሻል። ሰውም ታገኝበታለሽ ኔትወርክም እና ግድ ነው ትምህርት ግድ ነው። በፓሽንና በእንትን ብቻ አይሆንም፣ እውቀት ብቻ አይሆንም። ሶ እሱን እመክራለሁ። ከዛ ውጪ ግን ፐርሲስታንስ ያስፈልጋል። ላይክ አንዳንድ ለውጦች ቀስ ብለን ነው የምናያቸው። ውስጡ እየተሰሩ ሊሆን ይችላል ግን በአንድ ቀን አይታይም። ኢንካምን በአንድ ቀን አይመጣም። ሸጠሽ ደንበኛ ወዲያው እንትን አይልም እና ግን through that የምትማሪው የምታድጊው ነገር ነገ ይመነዘራል። ያንን ማመን አለብንና ለምንሰራው ነገር ይከፈለናል። ላይክ ዩኒቨርሲቲ ይከፈለናል ብዬ አስባለሁ ለእያንዳንዱ አክሽናችን። ስለዚህ
ጀስት መስራት ነው። ሰው አየኝ አላየኝ ምናምን ሳንል በደንብ መስራት ነው። ሶ ያ ይከፍለናል ብዬ አስባለሁ። ኦኬ ሶ ብሌንን የት ያገኙሻል? ካባ ላይ መመዝገብ መስራት የሚፈልግ ተሳፍሮ ደግሞ ተማሪም ይሆናል ወይ ልጆቹን በእናንተ ትራንስፖርት አገልግሎት ማስመዝገብና መጠቀም ለሚፈልጉ ሰዎች አድራሻሽን ንገሪን። ሶ ካባ ያው ሶሻል ሚዲያዎቻችን አሉ። ካባ ዌብሳይት፣ ፌስቡክ ላይ፣ ሊንክዲን ላይ፣ ቲክቶክ ላይ አለ። ከዛ ውጭ ግን አሁን የትምህርት ቤት መክፈቻ ሲዝን ነው። ሶ ካባ ፓረንትስ ላይ ወላጆች ቢመዘገቡ እዛው ሙሉ ምዝገባውን እዛ ላይ ማድረግ ይችላሉ። ፕራይሱንም እዛ ላይ ማየት ይችላሉ። ሶ ምን ላይ ቡክ ማድረግ ካባ ፓረንትስ ዳውንሎድ ማድረግ ይችላሉ አፕሊኬሽኑ። ኦኬ ጥሩ። ከዛ ውጪ ለካምፓኒዎች ለኤምፕሎዮች የተለያዩ ራውቶች በየጊዜው እንጀምራለን። ሶ ካባ ፓሴንጀር ደግሞ የሚባል አለ። እሱ ላይ በመግባት ሰራተኞች ድርጅቶች ለቀጣይ ዓመት ትራንስፖርቴሽን ላይ ፎይ ብለው ስራቸው ላይ አተኩረው እንዲሰሩ ይህንን አማራጭ ደግሞ እንደ ፕላን አድርገው በጀታቸው ላይ እንዲይዙ እና ገንዘባቸውን ሴቭ እንዲያደርጉ ከዛ ውጪ እንደ ኮሚኒቲ ያው ከኮሚኒቲ ጋር አብረን የምንሰራው ነገር ነው። ካባ የቢዝነስ ድርጅት ብቻ አይደለም፣ ሶሻልም ኢምፓክት ያለው ስራ ነው እየሰራን ያለ ነው እና ኮሚኒቲ ዋይስ ከሁሉም ድርጅቶች ጋር አብረን መስራት ፓርትነር ማድረግ እንፈልጋለን። መጥተው ቢሮአችን ያነጋግሩን። ኡራኤል ነው ቢሮአችን ያለው፣ ኡራኤል ካሳንችስ። ሶ ያ አመሰግናለሁ። በጣም ነው የማመሰግነው ብሌን። በጣም የሚደነቅ ስራ ነው እየሰራችሁ ያላችሁት። በርቱ። ኔክስት ታይም ደግሞ ስንገናኝ ካባ ተስፋፍቶ በደንብ መላው ኢትዮጵያን ያዳርሳል ብዬ አስባለሁ። መልካሙን ሁሉ እመኝልሻለሁ ብሌን። ቴንክ ዩ የሷ ኔትወርክም ቴንክ ዩ። የዛሬው የእሷ ታሪኮች ፖድካስት ቆይታችን ይሄን ይመስላል። ኔክስት ታይም ከሌላ እንግዳ ጋር እንገናኛለን። እናመሰግናለን።